ገባለሁ እኒህ የታቀዱ ነገሮች እንዲፈጸሙ አንድ ቅድመ ሁኔታ አለ መሟላት ያለበት። ያ ቅድመ ሁኔታ ኢትዮጵያ የምትባል ሀገር ነች። ኢትዮጵያ እንደ ቅድመ ሁኔታ መያዝ አለባት። ኢህአዲግ የተወሰኑ ለውጦችን ለማድረግ መዘጋጀቱን አይቻለሁ። የሰዎች ለውጦች ይታያሉ። በእኔ አተረጓጎም የሰዎች ለውጦች ሹምሽር መደረጉ ከነባሩ ድርቅና ብዙ የራቅ አይደለም። የፖሊሲ ችግር የለብንም፣ የአፈጻጸም ችግር ነው ያለብን በሚል መርህ መሰረት የተለያዩ ሰዎች ይቀያየራሉ። እኔም መመክራችሁ ለመምከር ነውና የመጣሁት የፖሊሲ እንጂ የአፈጻጸም ችግር የለባችሁም። በዘመናዊ የኢትዮጵያ ታሪክ ውስጥ እንደ ኢህአዲግ በኢትዮጵያ ላይ ያቀደውን ያሳካ ድርጅት የለም። የቋንቋ፣ የታሪክ፣ የአስተሳሰብ ደረጃችሁ አስተሳሰባችሁ አቅጣጫችሁ ሊያደርሰን ከሚችለው ደረጃ ላይ ደርሰናል። ያ ደረጃ በጣም አደገኛ ነው። አደገኛ ደረጃ ላይ ነው ያለነው። ስለዚህ መስተካከል ያለባቸውን ነገሮች ለመጠቆም ፈልጋለሁ። አንዱ የቋንቋ ነው። ክልል የሚለው ቃል ፌዴሬሽን ወይም ፌዴራሊዝም ለሚለው ተተኪ አይሆንም። በቀድሞው አተረጓጎም አደይ አድኻ ተብሎ ተተርጉሟል በትግርኛ። የኤርትራና የኢትዮጵያን ፌዴሬሽን አደይ አድኻ ቤቴ ቤትህ ነው የሚል ትርጉም ያለው መተባበርን ከቃሉ ጋር የያዘ ነው። ከዛ ሌሎችም ብዙ አማራጮች አሉ። ቤት የሚል ቃል አለን። ለምሳሌ 7 ቤት እንላለን፣ እገሌ ቤት እንላለን። ለምን ትግራይ ክልል ከሚባል ትግራይ ቤት፣ አማራ ቤት፣ ኦሮሞ ቤት ወዘተ ስሙ ሊቀየር ይችላል። ቅጽሎች አሉ። ታ የሚል ከሰሜን እስከ ደቡብ የሚዘልቁ ወላይታ፣ ሰበታ፣ ሱሉልታ፣ አሳይታ፣ ገረዓልታ፣ እንደርታ እያለ እስከ ላይ ድረስ የሚደርስ እነዚህ ብዙ ነገሮች ብዙ ሊረዱን ይችላሉ። ቃል ጌ የሚል ቃል አለ። ሐረርጌ፣ ጉራጌ፣ ደረስጌ፣ አማራጌ፣ ዋንዛጌ ወደ ላይ ወደ ትግርኛ ስንሄድ ሐሸንገ፣ አላገ ምናምን እያለ መሄድ። ስለዚህ ብዙ አማራጮች እያሉ ኔጌቲቭ ኮኖቴሽናቸው የበረከተ ቃል መመረጡ አስተያየቱን በጣም ያቀጭጨዋል። ክልል የሚለው ከነዚህ ሁሉ የሚለየው ምንድነው? ግስ አለው፣ የቆየ ታሪክ አለው። ግሱ ከለለ የሚል ነው። ከለለ ማለት አጠረ፣ ቀጠረ፣ ከለከለ፣ የግሌ የብቻዬ አለ ማለት ነው። በግዕዝ ሲሆን ደግሞ ይብሳል። ከለለ ሲል ቆረጠ፣ ቀላ፣ ሰየፈ፣ ለየ የሚል ትርጉም አለው። ቃሉ ይዞት የመጣው በታሪክ ይዞት የመጣውን ኢምፖርት ሙሉ በሙሉ በኢትዮጵያ ላይ እየተተገበረ እያየነው ነው። እባካችሁን ይህን ነገር አስተካክሉ። ሌላ የኢትዮጵያ ፖለቲካዊ ፍልስፍና ከጥንት ጊዜ ጀምሮ እኔ ብቻ ለእኔ ብቻ የሚለውን ሀሳብ ይጠየፈዋል። አጥር ቅጥር ማበጀትን፣ አትድረሱብኝ ማለትን የሰው ሳይሆን የውሻ ጠባይ ነው ብሎ በግልጽ ያስቀምጣል። ከ3000 ዓመት በፊት ሶሎሞን ከእስራኤል ተወልዷል። ይህ የሚያሳየን ኢትዮጵያውያን ለበጎ ነገር ሲሉ ከወገን ጋር ብቻ ሳይሆን ከባዕድ ጋር ለመተባበር ለመዋሃድ ፈቃደኛ መሆናቸውን ነው። ሌላው ምሳሌ ቀደምቱ የእስልምና ሰማዕታት በነቢዩ ትእዛዝ ወደ ኢትዮጵያ ሊመጡ የቻሉት በፍቅር የመጣ ሁሉ ያልተከለለባት ያልተከለከለባት ሰፊ ታላቅ ሀገር ለመሆን ሁሌ የምትመኝ ስለሆነች ነው ኢትዮጵያ። አንዳንድ ሰዎች በዛን ወቅት መሬት ርካሽ ስለነበረ ነው፣ ሰፊ ነው፣ ባዶ ነው፣ ማን ይኖርበታል ብለው ሊያስቡ ይችላሉ። አይደለም። ያ ከመሆኑ ከ2500 ዓመት በፊት አብርሃም የሚባል ሰው ነበረ መጽሐፍ ቅዱስ ላይ። ያ አብርሃም ሚስቱ ሳራ ትሞትበትና ለእሷ መቀበሪያ የሚሆን ኩርማን መሬት በ400 ሲልቨር ብሩር ይለዋል በግዕዝ ገዛ ይላል። ለመቀበሪያ በ400 ሰቅል ብር መግዛት ማለት ያሁን የአዲስ አበባ ዋጋ መሬት ማለት ነው። አስቡት፣ ከ4000 ዓመት በፊት። ስለዚህ እኛ መሬት በዝቶብን አይደለም፣ ለመዋሃድ ለማበር የቻል ነው። የሀሳብ ልዩነት የማስተናገድ አቅማችን ከፍተኛ ስለሆነ ነው በአረብ ተቀባይነት ያላገኘ አዲስ ሃይማኖት ይዘው የመጡ ጎሳዎች እኛ ጋር ያላንዳች ገደብ አብረው ለመኖር
የቻሉት። አብርሃና አጽብሃ የሚባሉ ንጉሶች ነበሩን። እነሱም አገር ሳይከልሉ ሳይካለሉ ገዝተዋል። የአክሱም የሰሜን ሊቃውንት በጌምድር፣ ሸዋ፣ አርሲ እየሄዱ እንደኖሩ ብዙ ገድሎች ይተርኩልናል። እዛ ሄደው የሰሩት ያፈሩት ለኢትዮጵያ ብዙ በረከት ሰጥቷል። አይዲያ አልተጠየቁም፣ ብሔር አልተጠየቁም። ስለዚህ የኢትዮጵያ ባህል ከሚፈቅደው በታች እንድንኖር እያደረገን ያለው ክልል የሚለው የገዳ ስርዓት አስተምሮ እንደሚነግረን መከለል፣ መከልከል የኔ ብቻ ማለት ከመላው የኦሮሞ ባህል ውጭ መሆኑን ነው። አብዛኛው የዓለም የፖለቲካ ታሪክ የፖለቲካ ስልጣን በስስት እንደተያዘ ይነግረናል። ንጉስ እስኪሞት ይነግሳል፣ ከሞተ በኋላ ለልጁ ያወርሳል ወይም ለሰየመው ያወርሳል። እንዲህ ባለው የስስት ዓለም ውስጥ እኛ የተቀመጥንበት መንፈሳዊና ስጋዊ ፍልስፍና ስልጣንን ለተመረጡ ሰዎች በ8 ዓመት የሚያስረክብ የተቀደሰ ዓላማ ያለው ስርዓት አለን። ያ ስርዓት ላይ ተቀምጠን ክልል የሚል ነገር ስናመጣ አዛና አይዲያ በጣም አደገኛ ነው። ይህን በመሰለ ሀብት ስለተቀመጥን እንጠቀምበት። ይህን ለማሳሰብ ነው። አላስረዝምም። 10 ዓመት ነው ያስተማርኩት። 10 ደቂቃ ነው የምናገረው። ስለዚህ ክልል የሚለው ቃል ባለፈው ከተነሱት ለሚቀጥለውም ከሚነሱት ርዕሰ መስተዳድሮች ጋር አብሮ ቢነሳ ጥሩ ነው። በቋንቋ አስተማሪነቴ ይህን ካልኩ በኋላ እንደ ኢትዮጵያዊ ዜጋነቴ የሚከተሉትን ማሳሰቢያዎች እሰጣችኋለሁ። ያለንበትን ሁኔታ በደንብ አስቡት። እዚህ ስብሰባ ላይ የተረጋጉ የሰከኑ አዛውንቶች በብስጭት ተናግተው ተናግረዋል። ምን ሆነው ነው? ስልጣን ፈልገው ነው እንዴ? አይደለም፣ ችግር ላይ ነን። ያን ችግር እኛ በተንጨረጨርንበት ልክ እናንተ የተንጨረጨራችሁበት አይመስልም። ተረጋግታችሁ ነው የምትናገሩት። በጣም በቃ ምንም ነገር እንዳልተፈጠረ በብዙ ትኩሳት የተነገሩ ነገሮች እዚህ ሲደገሙ በርደው ቀዝቅዘው ነው። ይሄ ሁኔታውን አያሻሽለው። ስለዚህ አስተያየቶቼ ባጭሩ የኢትዮጵያ ሀብት የገዢው ፓርቲ የጥቅም ክልል መሆኑ እንዲቀር አሳስባለሁ። በተለይ ደንጊያ፣ እብነበረድ፣ ደን፣ መሬት የተፈጥሮ ሀብታችን በሙሉ ተይዟል። ይህን በውስጣችሁ በምታደርጉት ውይይት መነሳት አለበት። ሀብት በበዛ ቁጥር በስልጣን መባለግ አብሮ ይመጣል። ከዛ ኢህአዴግ የኢትዮጵያ ልማት ባለቤት ይሁን ወይም ለልማቱ የጥሬ ዕቃ አቅራቢ ነጋዴ ለእኔ ሊገባኝ አይችልም። ህዝቡን ወክሎ ይሸምታል፣ ራሱን ወክሎ ይሸጣል። እንዲህ ያለው ነገር ኩፋሌ ነፍስ ይባላል። ኩፋሌ ነፍስ ማለት ኮንፍሊክት ኦፍ ኢንትረስት የሚባለው ነገር ነው። ይህ በዓለም ታሪክ ተለይቶ ተወግዞ ከተባረረ ዘመን የለውም። እኛ ገና ቅድመ ልደተ ክርስቶስ ከምናምን ዘመን የምንኖር ሰዎች ነው የምንመስለው። የፖለቲካ ስልጣን የያዘ ቡድን እንደገና የንግድ መዋቅሮች ላይ በሰፊው የሚሰማራበት ሁኔታ መቅረት አለበት። ሌላ ስልጣን የኢህአዴግ ወይም የማንም የግል ክልል መሆኑ መቅረት አለበት። ክልል የሚለው ቃል የፈጠረው ነው። ኦሮሞ በኦሮሚያ ውስጥ ለዘላለም እንደሚኖር ሁሉ ኢህአዴግም በከለለው በስልጣኑ ለዘላለም ለመኖር ያቀደ ነው ይመስለው። አያስፈልግም፣ አያዋጣም፣ የትም አያስኬድም። ስለዚህ እንደ ታናሽ ወንድም የምመክራችሁ በጣም ብታርፉ ነው። በዛ ላይ ህዝቡ እንደሚለው ከሆነ ገንዘብ አላችሁ ይባላል። ዘና ብትሉበት ጥሩ ነው። ሌላ በሚቀጥለው ምርጫ እኔ ይሄን ሀሳብ ስሰጥ እንደ ሞኝ እንዳትቆጥሩኝ። ሞኝ አይደለሁም በእውነቱ። በሚቀጥለው ምርጫ ኢህአዴግ ስልጣኑን ለሚመረጥ ቡድን ማስረከብ አለበት። ይህን የምጠይቀው በኢትዮጵያ ህዝብ ስም ብቻ ሳይሆን በምትወዱት በኢትዮጵያ ብሔር ብሔረሰቦችና ህዝቦች ስም እለምናቸዋለሁ።
ሌላ መጽሐፍትን በተለያየ አጋጣሚ ለማየት ሙከራ አደርጋለሁ። ሙሉ ስራ ይዛ ላይ ነው። የኢትዮጵያ ሕዝብ ጥያቄ አንድ ነች። አንድ አረፍተ ነገር ብቻ ነው የምጨምረው። ያ አረፍተ ነገር ጥያቄው አሰስገሰሱን ተውትና ወላጆቼ በነጻነት እንድኖርባት ባስረከቡኝ ሀገሬ በነጻነት እኖር ዘንድ ልቀቁኝ ነው። አትከልሉኝ፣ በገዛ ኢትዮጵያዬ የይለፍ ወይም ፓስፖርት አልጠየቅ። የኢትዮጵያን በረከት ያላድሎ ልመገብ፣ በሀገሬ ተስፋ ኖሮኝ ሰርቼ ልኑር፣ ራሴን ተክቼም ልለፍ። እቺ ነች ጥያቄዋ፣ ሌላው ሁሉ ይቅር። ይህን ካልኩ በኋላ 1 ደቂቃ ስለቀረኝ ማስታወሻ ብቻ አክላለሁ። ኢትዮጵያን ለመነጣጠል ሜትር ገመድ ይዘው የሚንቀሳቀሱ ሰዎች እንዳሉ እናውቃለን ሁላችንም። እኔ ግን ማወቄን በግልጽ እናገራለሁ። ስለዚህ ለነዚህ ሰዎች ምናልባት ከዚህ ስብሰባ ወጥቶ እንዲደርሳቸው የምፈልገው ኢትዮጵያ የሚያድናት እግዚአብሔር አለ፣ አንደኛ። ሁለተኛ ታሪካችን ደግሞ ያድነናል። አድዋ አጽመ ርስታችን ነች። የሁሉ ኢትዮጵያዊ እኩል አጽመ ርስት ነች። የአዛውንቶቹ ቅድመ አያቶች፣ የወጣቱ ሁሉ ቅድመ አያት አድዋ ላይ አጥንቱን ከስክሷል። ሶማሌ ላይ እንዲሁ ከስክሰናል። ትናንት ባድመ ላይ እንዲሁ ተከስክሰናል። ስለዚህ የሚያለያየን ኃይል ከዚህ በላይ ለመሄድ እንደማይችል ማወቅ አለበት። አንድ ጋት መሬት ከዚህ በላይ አንድ ጋት እንድትቆረጥ የሚፈቅድ ኢትዮጵያዊ ያለ አይመስለኝም እና አንለያይም። ይህን አብረውን እንዲሳተፉ ጋብዛቸዋለሁ። ነገ ችግሮቻችንን አስወግደን ለጥምቀት ጎንደር እንገኛለን፣ አክሱም ጽዮን እንሄዳለን፣ ነጋሽ እንሄዳለን። ጣሊያንን ያስደነቁ የኦሮሞ ፈረሰኞች የወጡበትን የኦሮሚያ ሜዳ እንሄዳለን፣ እናየዋለን፣ ደቡብ እንሄዳለን። ይህን ስናደርግ ዛሬ በተሰዳደብንበት በፌስቡክ በተሰዳደብንበት አፋችን ነገ ውዳሴ ምስጋና እንለዋወጥበታለን ኢትዮጵያውያን። ይህን ስናደርግ የልዩነት ኃይሎቻችን ወይም ከኢትዮጵያ የወጡት ልጆች ኢትዮጵያ ውስጥ ሆነው ይህን ለውጥ እንዲያዩ እመኛለሁ። አማራጩ ምንድነው? ከሞት በመለስ ያለው አማራጭ ዚምባብዌ ሄዶ ማየት ሊሆን ስለሚችል በቴሌቪዥን። ስለዚህ እግዚአብሔር ከዛ ይጠብቀን ለማለት ፈልጋለሁ። ታንኪዩ